ሰላም እንዴት ናችሁ? ውድ የኛው ለኛ ቻናል ተከታታዮች እህት ወንድሞቼ ሰላም ናችሁ ወይ? እኛ አለን አልሐምዱሊላህ። አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበረታቱን። ውድ ቤተሰቦቻችን ደግሞ ያው ሼር እያረጋችሁ ላልደረሰ እንዲደርስ በማድረግ አበረታቱን እላችኋለሁኝ። ያው ዛሬ እንግዲህ ደግሞ ያው ተመልሼ መጥቻለሁኝ። ከእናንተ የሚጠበቀው ሼር እያረጋችሁ ላይክ እያረጋችሁ ላልደረሰ እንዲደርስ በማድረግ ያው እኛም ማበረታታት ነው። እንግዲህ ዛሬ ምን መሰላችሁ? ስለ ልክስክሶች መዳም ቅመሞች አድርሱልኝ ይሄን መልእክቴን። ምን መሰላችሁ? ብዙዎቻችሁ እንግዲህ መቼም ያው በአንዳንድ መጥፎ ሁሉም ተሰዳቢ ይሆናል፣ በአንዳንድ ደግሞ ደህነኛ ሁሉም ተመስጋን ይሆናል። እና ያው የመዳም ቅመሞች አብዛኞቻችሁ አልሆነ ውስጥ እየገባችሁ ከወገን አልፎ ለሀገር አሰዳቢ ሆናችኋል። ኢትዮጵያን አታሳድቡብን። ልከስከሱላ ዝም ብላችሁ እስኪ የመዳብን ሞባይል የመዳብን ታራጅ ልብስ ሰርቀሽ ምን ሊሆንሽ ነው? የት ልታደርሽው ነው? አላማሽ የሄድሽበት አላማ ያኖረዋል እንዴ? ጨርቅ ለመስረቅና ሞባይል ለመስረቅ ነው ኑሯል አላማሽ የሄድሽበት? ላብሽን ጠብ አድርገሽ ሰርተሽ ወደ ሀገርሽ መመለስ አለብሽ። የተቀረ ዝም ብለሽ የመዳብን ታራጅ ልብስ እየጋፈፍሽ ሀገር አታሳድቢ። ኢትዮጵያ ኢትዮጵያ እየተባለ ስንቶቻቸው ናቸው አሁን ኢጃዛ አከራዮች? ስንቶቻቸው ናቸው ስልክ እየተደወለ እናንተ ጋር ናቸው እየተባለ ወቀሳና ከሰሳ የደረሰባቸው? እጃችሁን አሳርፋችሁ መስራት አለባችሁ። ለስራ ከሆነ አላማችሁ የሄዳችሁበት አላማ። የተቀረ ለልክስክስነት ከሆነ ያው ተልከስከሽ ታገኘዋለሽ ዋጋሽን። ከአስረኛ ፎቅ ነው አውርዲያ የምትፈጠረቅሽ። አንቺ እንኳን የለሽም። አይልከስከስ የለመደ ልማድ ያሰርቃል ተማድ ያሉ እዚህም የለመደባችሁ ናችሁ እኮ እዛ ሰው ሀገርም ባህሪያቸው አለቃችሁ ያለው። እባካችሁ እባካችሁ እረፉ። አርፈሽ ስራሽን ትሰሪ ከሆነ ስራሽን መስራት አለብሽ። የተቀረ እንደው ዝም ብዬ ባጭር እለወጣለሁ ብለሽ ከሆነ ጨርቅና ሞባይል የተለያዩ ቁሳቁሶችን እየሰረቅሽ ኢጃዛ ቤት እየወሰድሽ በአጭር ጊዜ እለወጣለሁ ብለሽ ከሆነ ያሰብሽው ተሳስተሻል። እንኳን መለወጥ አይደለም ህይወትሽን ያሳጣሻል ማለት ነው። እና በእናንተ የተነሳ ኢትዮጵያ እየተባለች ኢትዮጵያ መሰደብ የለባትም። አዎ ምንም አታመጭም፣ አትይኝ። የገዛ ለከስከስነትሽ ነው እዚህ ያደረሰው። አልፎ ተርፎ ደግሞ በቃ አለ አይደለ የተለያዩ ነገሮችን የምትሰሩም ስራዎች አላችሁ። እኔ እንጃ ግን ታገሩ ነው እንዴ? እስኪ እንደው ኮሜንት ላይ አስቀምጡልኝ። እዚህ ደነኛ ናቸው ያልናቸው ሁላ እዛ ሲሄዱ ተበላሽተው የምናገኛቸው ምን እየሆነ ነው? እንደችን እስኪ እንደው ኮሜንት ላይ አስቀምጡልኝ። ከሀገሩ ነው ነው ከምንድን ነው ነው? እዚህ ሳናቅ የሆነ ድብቅ ባህሪ ያለባችሁ ናችሁ። እኛ በእውነት አሁን እዚህ እከሊት ቆንጆ ናት፣ እከሊት ጎበዝ ናት፣ በቃ እዛ ከገባች ብዙ ስራ ትሰራለች ብለን ያሰብናት እዛ ስትሄድ ወይንም እጇ ለከስከስ ናት ወይንም ደግሞ በቃ አለ አይደል ዝም ብላ ተጀናጃኝ እናንተ ሁና የአመት እርሜዋን ነው የምታስቆጥረው እንጂ የሆነ ካፒታል ነገር የምታጠራቅመው ጉዳይ የላትም። ኧረ እኔ እንጃ። ሂለና የሚባል ነገር የላችሁም ልበል? በምናችሁ ነው የምታስቡት? እንደው ከሁሉ የመዳብን እንትን እየጋፈፋችሁ መቼም እዛው እኮ እጅ ተፈንጅ እኮ ብትይዝሽ እኮ ትሰራልሽ ነበር፣
ትሰራልሽ ነበር፣ ዋጋሽን ታገኛት ነበር። ግን አንቺ እሷን ያው መቼም እግረኞች ናቸው እነሱ ቤተሰብ ጥየቃ ምናምን ሲሄዱ እግራቸውን እየጠበቅሽ ታነሻለሽ ጓዝ። ብቻ ግን አያዋጣሽም። በዚህ ስራሽ የምትቀጥይ ከሆነ ለማንኛውም ተጠንቀቂ ተጠንቀቂ። ከኛ ኧረ እንደው ጉድ ነው። ይገርማል። አይሰማ የለም አንድ እግሯ የለም አለ። እንደው አንሰማው የለም እኮ እንደው አንሰማው። ቆይ የመዳብን ልጅ ያዥ ተባልሽ እንጂ ባንኮኒ ለባንኮኒ እየሄድሽ አልጋ ለአልጋ ስር እየሄድሽ የመዳብን ታራጅ ተመጋፈፍ እናንተን ተማለት ይኸው ላብሽን ጠብ አድርገሽ ሰርተሽ ነው አገርሽ መመለስ። እኔ እንጃ። ለማንኛቸውም አስቡበት፣ አስቢበት። የመዳብን እቃ ሰርቄ አጠራቅሜ በአጭር ጊዜ ወደ ሀገር እገባለሁ ብለሽ ያሰብሽው ብዙ ነገሮችን እኮ እንሰማለን። ደውል እየተደወለ ሀገር አሰዳቢዎች ማለት እናንተ ናቸው። ወይኔ በአንዳንድ ልክስክስ ኢትዮጵያ እየተባለች መሰደቧ ነው ብቻ የሚያናድደው። ሀገራችንን አታሰድቡብን። የኢጃዛ አከራያችሁንም አታሰድቡ። ያው መቼም ባህሪ ሀለት ጎራ ነው የሚባል ነገር አለ። ያው ነይ ሀገርሽ ነይና እዚሁ የቤተሰቦችሽን እንትን እየሰረቅሽ ቤተሰቦችሽን አዛ አድርግ እንጂ እዛ እየሄድሽ አንዳንድ ደህነኞችንም አብራችሁ አታሰድቧቸው እባካችሁ፣ አታስወቅሷቸው። የአንዲቱማ እኮ እኔ እንጃ በጣም ለየት ያለ ነው። ጉድ እኮ ነው። እንዲያው ለማንኛውም አሰብ አድርጊበት እህቴ፣ አስቢበት። ያው መቼም የለመደ ነገር ያው አንድ እዚህ ሰርቄ ይበቃኛል ስለማትይ ሁለተኛ ሶስተኛ ደግማለሁ ስትይ ታገኝሻለች። አምዘግዝጋ ተጠልሻለች አስረኛ ፎቅ ላይ እንደ ብረት ድስት እንደ ሸክላ ነው እንኩትኩት ብለሽ የምትቀሪው። አንቺ እንኳን የለሽም። አይለከስከስ። የሰማህም ስማ ያልሰማህ አሳማ አለ። ለማንኛቸውም ነገሩ ይሄን ይመስላል። ሀገራችንን፣ ወገኖቻችንን፣ ዘመዶቻችንን አታስወቅሱብን። በቃ የሄዳችሁት ለስራ ነው። ስራችሁን ስሩ። ኧረ እንደው ምን አይነት ናቸው? ኧረ ምን አይነት ነሽ? ነገሩ ሲበዛ አያስጠላም ብለሽ ነው? ማሽላ ሲያር ይስቃል አሉ። እኔ ስስቅ ደስ ብሎኝ እንዳይመስልሽ፣ አንጀቴ ውስጤ ያሮ ነው። ወይ የመዳም ቅመሞች፣ የመዳም ቅመም አሏችሁ። ምን ያለውን ቅመም ነው እበቱላ። ኧረ እኔ እንደው እንጃ፣ እንደው ቃላት አጠረኝ። አሁንስ በጣም ቃላት አጠረኝ። እስኪ እንደው ለማንኛውም ሌላውን ነገር ታውትና እኛ እዚህ ደህና ናቸው እንደው
እከሊት እኮ ብትሰደድ ብዙ ትሰራለች ጠንካራ ናት ምናምን እያልን የምንላት እዛ ሄዲያ የምትማግጠውና ያልሆነ ስራ እየሰራች እንትን የምትለው እንደው ምክንያቱ ምንድን ነው? እንደው እቺ እንደው እህል ውሃው እንደው እህል ውሃው እንደው እህሉ ውሃው በቃ ሌላ ነገር ነው እንደሚያሰራው እንደችን በኮሜንት አስቀምጡልኝ። በቃ ይህችን ብቻ ውሃው ነው ወይንስ ባህሪ ያለበት ብቻ እንጂ እንዴ ብሎ ብላችሁ የምትሉ እስቲ እንደው በኮሜንት አስቀምጡልኝ። እኔ ግን እንደው እንደ ሀሳቤ ከሆነ እንደው እዚህ ጠንካራ ናት ያልናት እዛ ሄዲያ በቃ አለ አይደለ ዝም ብላ የሆነች ጋፋፊ ሆና ነው የምናያት። እና ስለዚህ በኮሜንት አስቀምጡልኝ። ቪዲዮዬንም ማስታወቂያ ታሳልፉ እዩልኝ፣ ሼር አድርጉልኝ ላልደረሰ እንዲደርስ። አዎ ያው እንግዲህ እናንተ ታላበረታታችሁን ማንም አያበረታታንም እኛን። ያው አበረታቱን፣ ሼር አድርጉን። ያው በሌላ ቪዲዮ ደግሞ ተመልሰን እስክንመጣ ድረስ ለእናንተም መልካም ቀን ለእኛም መልካም ቀን ይሆንልን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።